አንድ ጭው ያለ በረሃ ላይ ጄክ የተባለ ሰው ሽንቱን እየሸና ባለበት ወቅት ድንገት አንድ የሚያንጸባርቅ ድንጋይ ትኩረቱን ይስበውና ወዳየው ነገር ጠጋ ብሎ ይመለከታል። በጣም በሚያስገርም ሁኔታ ያየው ነገር እጅግ በጣም ትልቅ ወርቅ ሆኖ ያገኘዋል። ጄክም መጀመሪያ ላይ ወርቁን ለራሱ ብቻ ለመውሰድ ቢፈልግም ነገር ግን ዞሮ ሲመለከት ጓደኛው እያየው እንደሆነ ስለተረዳ ጓደኛው ቤንን ያገኘውትን ነገርና ተመልከት ብሎ ጠርቶት ላይ ተራውተው ወርቁ ላይ ሲያደርጉበት እውነትም ያገኙት ነገር ንጹህ ወርቅ እንደሆነ ይረዳሉ። ሁለቱም ታዲያ ጊዜ ሳያጠፉ መቆፈራቸውን ይጀምራሉ። ነገር ግን ይበልጥ በቆፈሩ ቁጥር ወርቁ በጣም ብዙና ትልቅ እንደሆነ ይመለከታሉ። ያገኙት ሲሳይም ትልቅ የወርቅ ማዕድን እንደሆነ ገብቷቸው በታላቅ ደስታ ውስጥ ሆነው ቀኑን ሙሉ ሲቆፍሩ ይውላሉ። ምንም እንኳን ቀኑን ሙሉ ቢቆፍሩም ከወርቁ ብዛትና ትልቅነት የተነሳ ታችኛው የወርቁ ክፍል ላይ መድረስ አቅቷቸው እረፍት ለማድረግ በመወሰን እሳት አያይዘው ዋቂያቸውን እየተጎነጩ ከዚህ ቀን ጀምሮ ምን አይነት የልጥቅ ኑሮ እንደሚኖሩ በደስታ ማውራት ይጀምራሉ። ቤንም ለጄክ ወርቁን እንደምታየው በእጃችን ልናወጣው ስለማንችል ነገ ወደ ከተማ ሄደግ እስካቫተር ይዘክና እኔ ደግሞ እዚህ ሆኜ ወርቁን እጠብቃለሁ። ከተማ ለመድረስ ቢያንስ ከ5 ቀናቶችን በላይ ስለሚፈጅ እኔ እዚህ ወርቁን ስጠብቅ አንተ ደግሞ እስካቫተሩን ይዘክና በማለት ሐሳብ ያቀርብለታል። ነገር ግን ጄክ ወርቁን ያገኘሁት እኔ ስለሆንኩ እኔ ነኝ እዚህ ሆኜ የምጠብቀው፣ አንተ ሂድና እስካቫተሩን ይዘክና በማለት ለጓደኛው ቤን ይመልስለታል። ይህም የጄ ራስ ወዳድ ንግግር ታዲያ ቤን ጓደኛው ላይ ክፋት እንዲያስብ ያደርገዋል። የሚቀጥለውም ቀን ቤን እስካሁን ሸክፎ አብዛኛውን ውሃ ለመኪናው ሞተር ያስፈልጋል በሚል ሰበብ ይዞ ለጄክ በትንሽዬ ጀሪካን ብቻ ውሃ ትቶለትና የሚገናኙበትን ስልክ ሰጥቶት ከ5 ቀን በኋላ ተመልሼ እመጣለሁ በማለት ይሄዳል። ቤንም ከሄደ በኋላ ጄክ ድንገት ሌላ ሰው ወርቁን እንዳያይ በሚል በአፈር በመሸፈን መልሶ ይቀብረዋል። ቀጥሎም ጄክ ትንሽዬ ዛፍ ጋር ሄዶ ጨርቁን ወጥሮ ወርቁን መጠበቅ ይጀምራል። ምግብና ውሃ ለመቆጠብ ሲል በቀን አንዴ ብቻ ሲሆን የሚበላው ምሽት ላይም በጊዜ ራቱን በልቶ ትቶ ወደ እንቅልፉ ይሄዳል። ነገር ግን ቦታው እጅግ በጣም ሞቃታማ በመሆኑ በዛ ላይ አዋራው መተንፈስ እስኪቸግር ድረስ የሚያፍንና የፀሐይ ቃጠሎውን በጣም አደገኛ ነበር። ጄክም በሚቀጥለው ቀን ጠዋት ተነስቶ እንጨት በመሰብሰብ ላይ ሳለ አንድ ተከስክሶ የወደቀ አውሮፕላን ያገኛል። መጀመሪያ ጄክ አውሮፕላኑ ከአዋራውና ከፀሐዩ ቃጠሎ ይታደገኛል በማለት ውስጥ ላይ ማደሪያና መዋያውን ቢያመቻችም ነገር ግን ከዚህ ሆኖ ወርቁ ስለማይታየው የአውሮፕላኑን ክፍሎች በመገነጣጠል ወርቁ ያለበት ቦታ ሄዶ ከበፊት የተሻለ መጠለያ ይሰራል። ምንም እንኳን የአሁኑ መጠለያ ከበፊቱ ቢሻልም የፀሐዩ ቃጠሎ በጣም ጨምሮ የፊቱን ቆዳ እስከ መለብለብና ማሳመም ሁሉ ይደርሳል። የፀሐዩ ቃጠሎ የውሃ ጥምና ረሃብ ያንገላተው ጄክም ከወርቁ ላይ ቀሪ ዘመኑን ያለ ችግር ሊያኖረው የሚያስችል ድርሻውን ይዞ ለመሄድ በማሰብ ወርቁን እየሰባበረ ሳለ በድንገት ስልኩ ይጠራል። ደዋዩም ጓደኛው ቤን ሲሆን እስካቫተሩን እንዳገኘና በትንሽ ቀናት እርሱ ጋር ስለሚደርስ ወርቁን በንቃት እንዲከታተል ይነግረዋል። ጄክም ሐሳቡን በመተው ጓደኛው የሰጠውን ተስፋ ይዞ ወርቁን መጠበቅ ይቀጥላል። ጄክም ሌላ 2 የስቃይ ቀናቶችን እዛው ቦታ ላይ ማሳለፍ ይጀምራል። አሁን ግን ምግቡ በሙሉ አልቆ የቀረችውም አንድ ኮዳ ውሃ ብቻ ነበረች። በዛ ላይ የፀሐዩ ነገር ከቀን ቀን እየባሰ ፊቱ በእሳት የተቃጠለ እስኪመስል ድረስ ገርጥቷል። በቅርቡ እመጣለሁ ያለው ጓደኛውም የውሃ ሽታ ስለሆነበት ከፍተኛ ስቃይ ውስጥ ሆኖ ቀናቶች ያሳልፋል። አንድ ከሰዓትም ድንገት ጄክ አንድ መኪና ሲያልፍ በመመልከቱ እርዳታ ለመጥራት ቢያስብም ነገር ግን ወርቁን ካዩበት ሊገድሉት ስለሚችሉ ፈርቶ ጓደኛው ቶሎ መጥቶ ከዚህ ስቃይ እንዲገላግለው እየጸለየ መኪናውን ሲያልፍ ዝም ብሎ ይመለከታል። ነገር ግን በ5ኛው ቀን አዋራው ሙሉ ሰውነቱን እስኪቀብረው ድረስ ብሶ የጄክን ስቃይ ሲወድ ያደርግበታል። ሁሉም ነገር ያስመረረውና ያበቃው ጄክም ለጓደኛው ደግሞ በመደወል የት እንደሆነ ለመጠየቅ ቢሞክርም ጓደኛው ቤን ግን በቅርቡ ደርሳለሁ እያለ ስልኩን ይዘጋበታል። በእንቅርትም ላይ ጆሮ ደግፉ እንዲሉ ከየት መጡ የተባሉ አደገኛ የተራቡ የበረሃ ውሾች ጄክን ከቦት ሊበሉት መጮህ ይጀምራሉ። በዚህም ሰዓት ታዲያ ማንም ባልጠበቀው ሁኔታ አንድ ሰው ጄክን ከርቀት በአጉሊ መነጽር ሲመለከተው እናያለን። ለካ ጓደኛው ቤን ከተመለሰ 3 ቀናቶች ያለፉ ሲሆን ይህንን ሁሉ እያደረገ ያለውም ሆን ብሎ እንደሆነ እንረዳለን። ጄክም አርፍዶ ቢሆንም ለዚህ ሁሉ የዳረገው ጓደኛው ቤን እንደሆነ ገብቶት የሞቱን ጽዋ በሐዘን ይቀበላል። ጓደኛው ቤንም ጄክ በውሾቹ ሲቦጫጨቅ በአጉሊ መነጽር ተመልክቶ አሁን ያ ሁሉ ወርቅ አለምንም ተቀናቃኝ የሱ ብቻ እንደሆነ ገብቶት ቀሪ ዘመኑን ምን አይነት ሀብታም እንደሚሆን አስቦ ፈገግ በማለት ያመጣውን እስካቫተር ይዞ በመሄድ መቆፈር ሊጀምር ሲል አንድ ቀስት ተወርውሮ ልቡ ላይ ይሰካበታል።